አብረው ከኖሩ በእነዚህ ባለ አንድ መክሊት ይመሰላሉ ብሎ አስተምሮናል አባታችን። እንግዲህ ጠቅለል ባለ መልኩ ታማኝ አገልጋይ በዚህ ልክ ካየን እንግዲህ ይህ ብቻ አይደለም። ሩቅ አንሂድ አባቶቼ፣ እናቶች ሁላችሁም ሩቅ አትሂዱ። ባለ አምስት መክሊት ሲባል በሶስተኛ ደረጃ አንድ ምሳሌ እንመልከትና ትምህርቱን ጠቅላላ አደርጋለሁ። ባለ አንድ መክሊት፣ ባለ ሁለት መክሊት፣ ባለ አምስት መክሊት። ባለ አምስት መክሊት ማን ነው? እናንተም እኔም ሁላችን ባለ አምስት መክሊቶች ነን። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ አምስት ሕዋሳትን ሰጥቶናል አይደለ? አምስት ሕዋሳት። እነዚህ አምስት ሕዋሳት ምን ምን ናቸው? አነግሩኝም እንዴ? ምን ምን ናቸው አምስቱ ሕዋሳት? ዓይን፣ ጆሮ፣ አፍንጫ፣ ምላስ፣ እጅና እግር። እንግዲህ አንድ ላይ ነው። ስለዚህ አምስት መክሊት ይሄ ነው ተሰጥቷቸዋል። አተርፋችሁበታል ወይ? በዓይናችሁ ምን አይታችሁበታል? በጆሮአችሁስ ምን ሰምታችሁበታል? በእግራችሁና በእጃችሁ፣ በእግራችሁ ወዴት ተመላልሳችሁበታል? በእጃችሁ ምን ሰርታችሁበታል? ምን አተርፋችሁበታል? እንደው ዓይናችን ቅዱስ ቃሉን በማንበብ ተጠቅመንበት ይሁን አተርፈንበት ይሁን፣ ጆሮአችን ቃሉን በመስማት አድክመነው ይሁን፣ እግራችን ደግሞ ወደ ቅዱሳኑ መንገድ ወደ መካነ ቅዱሳኑ ቦታ እየተመላለስንበት ነው ወይ? አተርፋችሁበታል ወይ? ካተረፋችሁት በማ እንግዲያውስ ካተረፋችሁማ ምን ይለናል? ወደ ጌታው ደስታ ግቡ፣ ወደ ጌታችሁ ወደ አምላካችሁ ደስታ ግቡ ነው የሚለን። ታማኝ አገልጋዮች ናችሁ። ታማኝ አገልጋይ ወደ ጌታው ደስታ መግባት ይፈልጋል። ወደ ጌታው ደስታ አግኝቶበት ከማያጣበት ተደስቶበት የማይከፋበት ከዚያ ቅዱስ ቦታ ወደዚያ መግባት ይፈልግ ከኛ መካከል ከሁላችንም ይፈልጋለን። ከኔ ጋር አይደላችሁ መሰለኝ፣ አይሰማኝም ድምጻችሁ። ከኔ ጋር ናችሁ? ወደ ጌታ ደስታ እስቲ በሉ ከኔ ጋር ወደ ጌታ ደስታ ግባ። መግባት ትፈልጋላችሁ? እስቲ እጃችሁን አንሱ። መግባት የምትፈልጉ ብቻ አትፈልጉም እንዴ? ወደ ጌታ ደስታ መግባት የሚፈልግ። ስለዚህ እንግዲያውስ ወደ ጌታ ደስታ መግባት የምትፈልግ ከሆነ በዓይንህ ቅዱስ ቃሉን መጽሐፍ ቅዱስን አንብብበት፣ በጆሮህ ቅዱስ ቃሉን ስማበት፣ ሰምተህ አትርፍበት፣ በእግርህ እንደዚህ ወደ ቅዱሱ ቦታ ተመላለስበት፣ በእጅህም መልካሙን ግብር አድርግበት፣ ስራበት፣ በአፍንጫ ደግሞ ወደ ቅዱሱ ወደ ቤተ መቅደሱ መጥተህ የዕጣኑን መዓዛ አሽትትበት፣ የቅዱሳኑን መዓዛ አሽትትበት። ያኔ ወደ ጌታ ደስታ ግባ ትባላለህ፣ ትገባለህ። አያችሁ፣ ይሄንም ነው እንግዲህ ባለ አምስቱ መክሊት። አሁንም እኮ አምስቱ መክሊት አላለቀም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀሉ በተሰቀለ ጊዜ፣ በአምስቱ ችንካር በተሸነከረ ጊዜ በዚያን በአዲስ ኪዳን የሰጠን ምስጢራት አሉ። እነዚያ ምስጢራት ምን ምን ናቸው? አምስቱ አዕማደ ምስጢር ይባላሉ። ከዚያ አምስቱ አዕማደ ምስጢር ምስጢረ ሥላሴ አለ፣ ምስጢረ ጥምቀት አለ፣ ምስጢረ ቁርባን አለ፣ ምስጢረ ትንሣኤ ሙታን አለ፣ ምስጢረ ሥጋዌ አለ። በዚህ በአምስቱ ምስጢራት ምን አደረጋችሁ ብሎ እግዚአብሔር አምላክ ይጠይቀናል። አንዱ ምስጢረ ሥላሴ እንውሰድ። ምስጢረ ሥላሴ ተምሮ ያወቀ ማወቅ ብቻ አይደለም፣ በሚጠየቅበት ጊዜ እያንዳንዱን ዘርዝሮ መናገር ይችላል ይሆን። ስለዚህ ያንን ምስጢረ ሥላሴ ለምሳሌ እንግዲህ ምስጢረ ሥላሴ መናፍቃን አያውቁም፣ ሌላ ቤተ እምነቶች ላያውቁ ይችላሉ። አያውቁም። በቃ በጥቅሉ በዚያ በተማረ ምስጢረ ሥላሴ ባወቀ ያ ሰው አውቆ ሄዶ አስተምሮበት አጥምቆበታል ወይ? ካስተማራችሁበት ካጠመቃችሁበት ወደ ቀናው መንገድ ከመለሳችሁበት አተርፋችሁበታል። ታማኝ አገልጋይም ትባላላችሁ። ባለ አምስቱ መክሊት በዚሁ ጨርሳለሁ። አሁን ደግሞ ባለ ሁለቱ መክሊት ላይ እንምጣ።
ባለ ሁለት መክሊት ሌላ ሰው አይደለም፣ እኛው ራሳችን ነን። እግዚአብሔር አምላክ ነፍስና ስጋ ሰጥቶናል አይደል? ሁለት መክሊት ነው ይሄ። ነፍስና ስጋ ለኛ ሰጥቶናል። በስጋችንም በነፍሳችንም እግዚአብሔር አምላካችን ግን እየበደልነው ነው፣ ሳናተርፍበት ቀርተናል። ነፍሳችን ስጋችንም በአንድ ላይ አምላካችን አዋህዶ ሰጥቶናል። አተርፈንበት ሁን። በነፍሳችንም እግዚአብሔር እየበደልን ነው፣ በስጋችንም እግዚአብሔር እየበደልን ነው። እንደዚህ ባለ ሁለት መክሊት እግዚአብሔር አምላካችን በያዕቆብ መልእክቱ ምዕራፍ 2 ቁጥር 18 ላይ ሰጠን አንድ ነገር አለ። ያ ነገር ደግሞ ምንድነው ካላችሁ ምግባርና ሃይማኖት ሰጥቶናል። ሃይማኖት እንበለ ምግባር ሞት ይትነ ሃይማኖት ያለ ምግባር የሞተች ናት አይደል? ስለዚህ በሃይማኖት በምግባር ሃይማኖትን ተግብረን አምነንበት በማመን ውስጥ ደግሞ በመታመን ተመላለሰን አተርፈንበት ይሁን እግዚአብሔር ይጠይቀናል። ይሄ እኮ ትልቅ የቤት ስራ ነው። አምላካችን ለእያንዳንዳችን የሰጠን የቤት ስራ ነው። እንደየመጠናችን እንደየከፍላችን ሰጥቶናል። መጨረሻ ላይ መጥቶ የሚያርመው ጊዜ ነው። እንግዲህ ይህ ሳምንት ገብርኄር ተብላ ትሰየማለች በቅድስት ቤተ ክርስቲያናችን። ከመጀመሪያው ጀምረን ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት ብለን 5ኛ ሳምንት፣ ዛሬ ላይ ግን 6ኛ ሳምንት ላይ ደርሰናል። ይህ ዝም ብሎ አባታችን አልደረደሩትም አባቶቼ